ይሄኛው ፒክቸር እነሱ የሚጠቀሙት አይደለም። ኖ የሚጠቀሙት ነው። የሚጠቀሙት ነው። ከኋላ አለ ቄሱ ይጠቀሙታል። ኦኬ ከዚህም በኋላ ይላል እዛ ቆረጥ አድርጌ ነው የማነብላችሁ ለትንሽ እንትን ለማለት አይደል። ከዚህም በኋላ በሞግዚቱ እጅ እየበላ እየጠጣ 5 ዓመት ተቀመጠ። መናገርም የማይችልበት ሆኖ ከሕፃናት ጋር ይጫወት በምድርም ይመላለስ ነበር። የ5 ዓመት ዘመንን በተፈጸመ ጊዜ ወደ ገዳም መጣ። የ5 ዓመት ልጅ ገዳም ገባ ማለት ነው። መጣ። ከዛም እመቤታችን ማርያምን ለተወደደ ልጇ ጡት እያጠባች አገኛት። የት ገዳም ውስጥ። መቼ ነው? የዛሬ 500 ዓመት ማርያም ገዳም ውስጥ ቁጭ ብላ ልጇን እያጠባች ማለት ነው። ኢየሱስ አሁን ይጠባል ወይ አይጠባም ወይ? እናንተ በኋላ ተነጋገሩበት ከፈለጋችሁ ማለት ነው። እና ባያትም ጊዜ አወቃት፣ ሰገደላት። እመቤታችን ማርያም በእጇ አንገቱን ይዛ ዮሐንስ ሆይ ወዴት ታውቀኛለህ አለችው። አንተም ሕፃን ስትሆን ነገርህ ግን ሽማግሌን ይመስላል። ሕፃንም አፍሽን ያጣፈጠው ስሜንስ አንቺንስ ታውቂያለሽን አላት። እመቤታችንም በወደደችውና ባስደሰተችው ጊዜ የሕፃኑ ልብ እንዳይፈራ ሳቅ አለችለት። ፈገግታ ማለት ስማይል አረገችለት። እዛ በእጇም ጠቀሰችው። ወደ እርሷም በቀረበ ጊዜ ከጡቶቿ ወተት አጠባችው። መንፈስ ቅዱስም በላዩ መላ። በተጨመረለት በደስታዋ ጣዕም እንግዲህ የማይሞት መስለው በከንፈሮቹ ወተትን እያጣጣመ ይሄኛው ሽማግሌ ማለት ነው። ይሄ የ500 ዓመት የጃጃ ሽማግሌ ነው። ይሄ ሰውዬ ይታይ የ500 ዓመቱ ይጠባል። እኛን ግን